ኧረ በስመ አብ ወልድ መንፈስ ቅዱስ ምን አይነት ባለዮች ናቸው? ውሃም ጭላበናትሽ በቃ ጎረስ አድርገና ምን ያስባልሽ እንዴ? ሳታቂ ነው እንዴ ተማሽው እንዴ ሳምንት እንኳን ሳይሞላኝ እንደው ትጫወቱብኛላችሁ። እኔ እኮ አላወኩም እማዬ በእናትሽ ተጣጣሽ እንግዲህ ከዚህ ለእናንተ ብዬ ደግሞ ቤተክርስቲያን ወይ ዘሏል እንደ ሰዎቹ እሱ ናታን ምን ላድርግ እንዴ? አንቺ ምን አይነት ሰው ነሽ? ለኔ ነበርኩ የተሰራው እኔ የተሰራውን በልተሽ እናንተን ታዲያንጡልኝ አልኩኝ እኮ አንነኛ ተቀላቀላለሽ ብለን በምን ነው ይቅጨመጨማል ደግሞ ምን አይነት ሰው ነው? ምንድነው አንተ? ሰውና ምንድነው ያልሽኝ? አይ ነው ሰላም ክብራና የዩቲዩብ ቻናላችን ተከታታዮች እንግዲህ ዛሬም በለየት ባለ ፕራንክ መተናል። ፕራንኩን እስኪ ንገሪያችሁ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ሰላም ባያችሁ አስካለ እንዴት ናችሁ? ሰላም ደህና ናችሁ ወይ? ደህና ናቸው። እንዴት ናችሁ? ደማችን ነው እና ዛሬ ደግሞ ምንድነው ያሳብነው መሰላችሁ? ጾም እንግዲህ እንደገባ ታውቃላችሁ፣ የሰኔ ጾም እማዬ ልታስቀድስ ሄዳለች። እሁድ ነው ዛሬ ሰንበት ስለሆነ ልታስቀድስ ሄዳለችና ትመጣለች። አሁን ወደ 3 ሰዓት 4 ሰዓት ይሆናል እና እየመጣች ነው። ስለዚህ ምንድነው የምናደርገው? ይሄን ሶያ ከዚህ በፊት ስንሰራኛ አልበላም ብላለች እሷ እና ብዙ ቴስቱን አታውቀውም እሷ። ስለዚህ ምንድነው የምናደርገው? ይሄው ሶያ ሶሱን እንትን ብለናል፣ ቀቅለነው ኦሬዲ እዚህ ፍርፍሩ ላይ ጨምረናል። ከዛ እንደዚህ አድርገን ቀላቅለን እናቀርብላታለን ከፍርፍሩ ጋር ቀላቅለን እስኪ ከባነነች ምናምን ስጋ ነው የምንላት። ምንድነው ካለች ካልባነነች ግን እርግጠኛ ነኝ የሆነ ስለሚታኘክ እንትን ይላል፣ የሚታኘክ ፓርት ስላለው እንትን ይላል። ክደኝና ዘጋስከምጭ እና አስካለም ዛሬ ተተባበረናለች ማለት ነው። እና አስካለም የምትይው ምንድነው መሰለሽ? ነይ አንቺ አሁን የምትይው ምንድነው? አሁን ለባባ የተሰራውን በስጋ የተሰራውን እኮ ነው ያቀረብኩት፣ ረስቸው ምናምን ታያለሽ። እሺ እና እሷም ብታሰኙ ሪአክሽን አብረን እናያለን ማለት ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንወዳችኋለን። ባይ። እንዴት ነሽ? ዛሬ አረፈዳችሁ ቤተክርስቲያን? ኧረ አልቆረበችም። አልቆራሽም? ታዲያ ተሞሸረሽ ቀን በቀን መሰለ እንደሚቆረበው ተሞሸረው እንደዛ ታደደ ባለፈው ስለቆረበች አሁን ዓርብ ዕለት እኮ ቆርባለች። ልንበላ ስንል መጣሽ? ነይ ልንበላ ስንል መጣሽ ነው። ዛሬ ብዙ ራሳችሁ ነው። አንተማ ቁርስን በላ በጧት። ውሃም ጭላት አስካለ ጎሽ ነይ ቁጭ በይ። ልነሳልሽ እዚህ ጋር ነው። ዛሬ ተዘጋጅታችኋል? ቁርስ ቀዝቃዘን የጧት ያደረ ነው እንደው ያደረ ውሃ አሁን ነው የቀዳሽው? ነገሩ ቅዝቃዜ ነው። አንተ አትበላም እንዴ? ልባልቅ እኔ እንኳን ትንሽ ነው የምበላው። ጧት እኔ እኮ መብላት አልወድም። ጧት መብላት አልወድም። እንጀራ ጨምሪላት። አቋም ነው እንጂ ቁርስማ ከሆነ የእውነት ነው እንደሚበላ። ኧረ ጨምሪ። ምንድነው በቃ ይሄ ደግሞ በኋላ ከበላ እኮ ጾም ስለሆነ ነው። ተልባውን ጠጭ ተባልሽ አንቺ አሰቢ። አይ ጉድ! እሷም ተረሳኛለኝ እንግዲህ ተልባ በስነ ስርዓቱ ተወቅጦ ተቀምጦ ይላል እንዴ? ተፈስቶ ታዲያ መሆንሽ ነው እዚህ ወይ በተልባስ መስከሽኝ ነው። በጧት ነው አንተ በቃ ቤተክርስቲያን የለም የለም። አንተ እየሄድክ ተሳለም ጣጣት እንኳን ሰለማሊ ተነሱ ወደ እህል ሲሄድ እኮ እየተሳለምኩ እንኳን እጄ መጥቻለሁ። ሲሄድ እኮ እየተሳለምኩ በረከት በታክሲ ሲሄድ በረከት እንደዚህ ወረድ ብለህ ጸልየህ ምን ብለህ መንጣት ነው? ማሳለ ተምረስ ነው እንደዛ ማለት እዚህ ምን ራቀ አይቀርም። እንደም ከዛ ከታክሲ ወርጄ ልገባ ነው ያንጃጅተውት ይሄድ ያለው በግድና ናችሁ ስለሚጠብቅ አልታፈተሽም እንደ ቢኝ እኔ ያጣም እንዴነው ምን ሆነ? ሰላም ከፈፍ ያለኝ እንደሆነ ለምን ቆፍሽ በይ እንዳፈይ
የዛሬ ቁርሳችሁ ደስ ይላል። ምን ጨዋን ሶታል ወይስ እንደው ሳይው ነገር ምን ማለት ምንድን ነው? እናንተ ሰው ስጋ ነው እንዴ? የትኛው ይሄ ይኸው ስጋው አሳ ነው ስጋው? ኧረ አንቺ አስካለ እንደው አለቀ ቤቢ አላችሁኝና እኔ ፈርቻለሁ። በቃ ይሄ ስጋው የባባ ነው እንደመጣሽ? አዎ የባባ እኮ የተሰረደልሽ ነው ስጋ። የስጋው አንቺ ገቱ ልታበይ ነው እንዴ? አንቺ ፈሚት ምን አይነት ወጀና ፋካ ያ ትጅር እንደው የተጃጃሪ እንደዚህ አድርጋችሁ ታመናላችሁ እንዴ? በቃ እንደ ጀመረሻል ጨርሹ። እንደምን ታውቂለ እንደምን ነው? አንቺ ምን አይነት ሰው ነሽ? አንቺ አይንሽ እያየ እንድትበይኛለሽ። እኔ ደግሞ እኮ ምን ይፈርሳል ይላል እያታለው ነው ስለሰራ እንደው ሙቼ ለተቀበርኩ ዘንድሮ እንደምን አረፍሽ እንደምን በደልኩሽ አንቺ ምን ሞተስ ተቀበሪያለሽ አላወቅሽ? አረዛ አንደኛ ፍሬና ንስራ ትገቢያለሽ። ኧረ ቅዱስ ገብርኤል ድረስልኝ ደግሞ ታበኝ እያወቅሁ ሳታቂ ገና ስበላው ነው የቀፈፈኝ ብዬሻለሁ እኮ ገና እየበላሁት ስላልበላሽ ሳታቂ ስለሆነ ችግር የለውም እኮ ዛሬ አለቅሽን ሽሩን ጉድ በዛና እኔ ፈርቻለሁ። ኧረ ምን አይነት ጉድ ገባሁ? አይ ይሄጥማል እኮ ማያውቀሽ አይደለም ችግር አለው። ለእናንተ ብዬ ደግሞ ቤተክርስቲያን ወይ ዘለዋል እንደ ሰዎቹ እሱ ናታን ምን ላድርግ እንዴ? አንቺ ምን አይነት ሰው ነሽ? ሰላም ነው እና ሰላም ከተካለሽ እንዴት እያወቅሽ እንዴት እንደዚህ እኔ መጾሜን ታውቂያለሽ? ፍርፍር መፈርፈሩን ለባባ ታውቂያለሽ? እንዴት ለኔ ታቀርቢያለሽ? እላው ላይ ጨምረሽ ሰጥተሽ በለው ወይስ ራሱ ነው? ጨምሬበታለሁ። ኧረ በስመ አብ ወልድ መንፈስ ቅዱስ ምን አይነት ባለዮች ናቸው? ውሃን ጭላ በእናትሽ በቃ ጎረስ ጎረስ አድርጊ። ቁጣው ምን ያስባለሽ እንዴ? ሳታቂ ነው እንዴ? ተማሽ ነው በኩል ነው እንዴ? ላጣርጋት ይችላል የጀመርሻት። አይ ላጠበሽታ ባለየ አንደኛሽን በልተሽ ያው ንሳ ተገኘ አንቺ በጥፍ እንዳልሽ ያስታጥብሽ ስጋን የመሰለ ነገር ቢካልሽ በጣም ጥጋብ ነው። ኧረ ለዛ እንደው ምን አይነት ኪሎ ስንት እንደገባ ታውቂያለሽ? ስጋ አንተ ዋደዛው ጾመኛ ነው። ምን አይነት ሰው ነሽ አንቺ? እንኳን ራስሽ እማዬ እኔ ምን አደረኩኝ? ታፈተሻ ምን ታረጊ? ምን ያጠገነሽ ያጣሽ? እኔ እኮ ጾመም አርብሮ ነው አይደለም። አንቺ እያወቅሽ እንዴት ከመቼ ወዲህ ነው ደግሞ እንደው ሽሩን ጉድ የቀዘቀዘ ስትጠበቂ ከጧት ጀምሮ እኮ ነው። እኔ ጧት ነው ስሪ ያልኳት። እኔ ምን ላድርግ? ባለየ ሰው ነሽ ስድ ነሽ በጣም። አሁን እንግዲህ እንደው ምንድን ነው የማደርገው ደግሞ? ንሳ ተገቢያለሽ ነው ወድጄ ነው እንዴ? ሳያግባሽ ባለየ ነሽ አንቺ ስድ ነሽ ደደብ። እዚህ ግማሹ ይበላል ግማሹ ጦመኛ ነው። እዚህ እየበከላችሁ በቃ ሰው ልትጨርሱ ነው። እና ለጭም እንዴ ላንቺ እሱ እኮ ስፖርተኛ ነው። ስፖርተኛውን እንደሆነ ራሳችሁን ለይታችሁ ብሉ። ሰውም አትበክሉ። እኛ ከኛ መቻ በላን። እኛ እኮ አይደለም እኮ አሁን ሰታት እኮ ያስካለ ነው። ምን አይነት ያገባው ሰው እንዴት እያወቀ ራሷ እየጾመች እንዴ ለኔ እንዴት ታበላኛለህ? እንዴት እንደዚህ ሆነ? ለምን ያጋጥማል እኮ ማዬ ደማጋጠማ ይያዘማብራለ እንዴ? ምን ተጣጥሽ ከዚህ እሷንማ ተቆጥቷታል እንዴ? ተቆጣሽ እባክሽ። አንቺ ምን ቸገረሽ? ዳሩ ምን ደግሞ ምሳሌ ገባ ነው ሳምንት ጾም እንደዚህ ታረጋኛለሽ? ገና በሳምንቱ እናንተ ጋር እኔ ኑሮ ማራማር እንደው ወይ በርሬ ወዲያንዱ በረሃ ገብቼ እንትን አለ እዚህ እናንተ ጋር ምናከራ አይተጋም ፈጣሪ እንዳትመገብ ይሄን ይሄን ኑሮ አጣሰንታላቺ መገመሰላት ሽምብራዬን ይዤ ወደዛ ወደ በረሃው ባይሳ ምን በወጣ እማዬ ይቅርታ በጣም እኔ እኮ አላወኩም። ዞር በልኝ እንግዲህ ዛፍ አትንኪኝ። አንቺ አስካለ ነኝ ይቅርታ ጠይቂያት። ምን እንደው እኔ እኮ አላወኩም። እኔ ሰሪላ ስላልኳት የሰራችልሽ ነው መሰለኝ። ሰላም ካጠገቤ እንዳትጠጊ ነግሬሻለሁ። በጥፍ ነው እንደዚህ አርግሽ ጉድ ትሰሪኛለሽ። ምን አይነት ሰው ነሽ አንቺ? እያወቅሽ ጾመኛ ሰው ለፍራፍር ይላበል ኧረ እንዴት ያፈርፍራችሁ ዘዋጡ ስጋ በበላፋማ ይትሆናለች። ምን ተበያለሽ? እሺ አሁን አልፈልግም ነገር አንተ ወጥ የለም ምስር ምናምን አሁን ይላል። እሺ ደንቆ የቤቱን ሰፈጀሽ በቃ ዛሬ እንጂ ማን ይቻላል? አንተ ደደብ ህርክፋት አስጠኝ ወለልብስ ማለት ነው። ኧረ በስመ አብ ምን አይነት ጣጣ ነው የገባው? ተሳስቼ እኮ ነው ይቅርታ በቃ የማይሆን ተቆላው
ነይ ይቅርታ ጠይቂያት ነይ በዚህ በኩል ላስታርቃችሁ ነይ እሺ ይቅርታ ዞር በይልኝ አልፈልግም በቃ እንደዚህ አድርገሽ ትላከኛል በቃ ይቅርልሻለሁ በቃ ሰው እንዴት እንደዚህ ይደረጋል? እንደው ሰውስ ምን ይለኝ? ካልነገርሻችሁ በምን ያውቃል? ስለሱ ምን አስነቀሽ አንቺ? መናገር አለብኝ ታዲያ ዝም ብዬ ቀጥቼ ለሰዎች መናገር አባቱ ካወቀ ለአባቴ ለነፍስ አባቴ መናገር ታረጋግጭ እንታቃሉ ጓደኞች እንዴት ያውቃሉ? ያውቁ እንዴት ካላወቀ ይናገራሉ? ቄሱ አይናገሩም። ታረጋግተናገሩ እንደሰጋው እንዴ ሳምንት እንኳን ሳይሞላኝ እንደው ትጫወቱብኛላችሁ። እኔ እኮ አላወኩም። እማዬ በእናትሽ ገብታችሁ እንግዲህ ከዚህ አንቺስ ምን ጨመርሽበት? ሶስት አንዴ ተጃጅላለች ቢሄድ ያልኩሽ ለኔ ነበር እኮ የተሰራው እኔ የተሰራውን በልተሽ ታዲያ እናንተን ታዲያ አንጡልኝ አልኩኝ እኮ አንነኛ ተቀላቀላለች ብለን በምን ነው ይቅጨመጨማል ደግሞ ምን አይነት ሰው ነው? ምንድነው አንተ? ሰው ነህ ምንድነው እያልሽ ነው? ኤአይ ነው አስተባባሪ ነው እንደ ባይሳዘነች አንተ የተሰራልኝ ለምን አትበለም? እኔ ማቆይ ይችላል ነው ይሄ ዝም ብሎ ነው በየቦታው በቃ አይበላ ያንንም መበከል ነው ስራው። ደግሞ ደኔ መጣሽ እኔ ምን ላድርግ? ስሩልኝ ባልኩ ደግሞ ነው ዞር በለው ዛት እናገሪ ደም ከልብ እንዳይሆን ባሽ ተናገርኩሽ። ይቅርታ እኔ እናት ይቅርታ እውነት በጣም ይቅርታ። ንስሓ ያጥፋሽ አንቺ ባለየ አንቺ ማንቺ ነሽ አንቺ እንደቀላቀልሽ በእናትሽ ሀሳብ ቸገረ አላወኩም እኮ ደግሞ ሰባከኝ ታስካለ እንደሚጾም እያወቅሽ አውቀሽ አይደል እንዴ? አውቀሽ በምን ለክላብለሽ ብላ አንቺን ለማባላሸት በቃ ቀናችብሽ ስትጾም ልጆች ለምን እቺን አስቀደሰች ተደግ አስቀደሰች ብላ ነው እሷም እኮ እስከ ዘጠኝ ትጾማለች። የራሷን ጠብቃ አንታብሽ ነው እባክሽ ለምን አስቀደሰች? አንቺ ለማበሳጨት እኔ ምን ተቀናብኛለኝ ምን አርጅ ተቀናብኝ እሷም ትጾማለች አይ ታስቀድሻለሽ እሷ ማስቀደስ ትችላለች እኮ ስራዋን ከጨረሰች መሄድ ትችላለች። ከፈቀድሽላትማ ትሄዳለች። እንዴት አይፈቀድላት ታዲያ በቀኛው ስጋ ታበያታለሽ እንዴ አንቺ? ሰው በቃ ይቀናብሻል ተፈጥሮሽ እኮ እኔ ድንቅ አርጎ ፈጥሯት ሰው ይቀናባል። አይ እግዚአብሔር ይመስገን የሰጠኝ መቻ ሳነሰኝ እና አንቺ እኮ ስለ አነሳንተሻል ይገዳም ካልገቡ ምን ካልገቡ ይላልሻለሽ እና በመልኳ መቻለች እሷ ምን አላ ተበክሉኝ አልኩኝ። ከዛሬ በኋላ እውነት ስጋ የሚባል እዚህ ቤት አይሰራም። እሷ ጾም እስከ አረባከሽ እነስ እንዳሰጭ ይከዘው ወመኔ ነው እዚህ ወመኔ ደግሞ ይችን የድብቋን ደግሞ የታወጣሻል ደግሞ ይች እኮ የብር ናት ማንኪያ። አዎ አንቺ ጥጋበኛ በብር ነው በብር ማንኪያ ነው ታገራ ብር የብር ብር እኮ ይጽፋል እንሽጣት አለ አረ ሽጣት ለጥፋት ሲሏት አወጣችንን አስካለ እኮ ጥፋት ካበዛ አይቀር እንግዲህ ምን ታርግ። የብር ማንኪያ አልቀራት ምን አልቀራት ስጋውን ማበላች ደህና አድርጋ ጎረሰች። አውቀን ነው ማየ ይቅርታ እውነት ፍራንክ ነው። አሁን ሶያ ስጋ ወላሽ እንጂ አይ ሶያ ነው ሶያ ምንድን ነው ቴስቲ ሶያ ሽምብራ ነው አልበላም የምትይው ይሄ ሩዝ ላይ ምናምን ስንጨምር አይ አኩራተር ነው። ማርያምን አምጪ አስካላ ሳያት ደግሞ የዛች ቀጣፊነት ደግሞ ተማረቻ ከኛ ይሄ እኮ ነው። እና ታዲያ መጀመሪያ ለምን እንዲህ አደነጋገርሽ? የነው አከኝ ነበር ቴስቲ ሶያ ነው ነው ወይ ይበላል ያላቆየም ይበላል። አንቺ አልበላም ታያለሽ እንጂ እኮ አኩራተር እኮ ነው አይደለም። እኔ እንደዚህ የታሸገ ነገር ምናምን አታብሉ። ምን ያወድም ተፈጥሮ የሚያልፈልግ ያገሬ እህል ይበቃኛል። ግን ምን ተሰማሽ? በጣም ነው የደረገጠችው። ደንግጬ እንደዚህ አድርጋችሁ ትጫወቱብኛላችሁ ወይ? አይ ምን እንደምትል በጣም በባዶ ልሽ አናደድሽ ተሰማሽ? ይቅርታ ብያለሁ። ይኸው ጎንበስ ቀና ብዬ እንኳንም እንደዚህ ሆነልሽ ደህና ሆነልሽ ነው ያራው ደስማ እንደው ሰውዬውስ ምን ይሉኛል? ከነሳው በሳምንት ደግሞ በላው እንደ ይሉኛል። ሰሚገ አባ ቤት ውስጥ ያሉት አይጾሙ ለምን አይቆጡም? አይጾምም እንዴ ነው የሚሉት።
አይደል? አዎ እሷ ከነሳው ይልቅ ጓደኞቿ መስማቷ ነው። እንደውም ጓደኞች እንዴት ይሰማል? እነሱ ሰሙን ምን አገባኝ አልሽ እኮ እኔ አልበከም ጓደኞቼ ቢሰሙ አልሽ እኮ ቢሰሙት ሳምንት ሳንጾም እንዴት ጀመሩት? ይሉ ቡና መጠጫ አደረጉሻል እንዴ? ያቺ ሴትዮ ያቺ ቀይዋ ሴትዮ አጣር ያብ ሴትዮ ልጆቹ አይጾሙም ነው የሚሉት። ልጆቹ አይጾሙም መሰል በክለዋቸው በቀደም ምሳሌ ይገባየን እየተባለ ምን ካልነገርሻቸው ቄሱ ካልተናገሩ በምን ያቀርሰም አልነበረኝም። ሆዴም ባውዴ ጋይስ እንግዲህ የዛሬው ቪዲዮ ይሄንን ይመስላል። በሆነ ባልሆነው እንደዚህ እያረጉ ያው ያጃጅሉኛል ልጆች። እንግዲህ ሰብስክራይብ አድርጉ፣ ላይክ አድርጉ። እሷን አረሽማ ተናዳም እሷን አረሳ። ስለዚህ ሰብስክራይብ አድርጉ። ባይዘው ቴንክ ዩ 25000 ገብተናል። ባይዘው 25000 ገብተናል። በጣም እናመሰግናችኋለን። አሁንም ጨምሩበት፣ ጨምሩ 50000 ይግባ። እኔ እናታችሁ አስቃችኋለሁ። አይዟችሁ ንዴቷም ሳቋም ያስቃል። ስለዚህ ሰብስክራይብ እያደረጋችሁ እንወዳችኋለን። ባይ ባይ። በቃ ባይ ባይ። መልካም ጾም ይሁንላችሁ ባያችሁ። መልካም ጾም ይሁንላችሁ። እኔ ስለማልወድ ነው ልጆቼ እንደዚህ የተናገርኩባቸው እውነት መስሎኝ ነው። እናመሰግናለን። ባይ እናመሰግናለን።